ከባዱ ይሄ ነው። ድሮ አንድ ላይ ነበር እኮ ወንድሞች አንድ ክፍል ይተኛሉ፣ እህቶች አንድ ክፍል ይተኛሉ። ሐራም ለመስራት ቢያንስ ሀያ አለ። አሁን ብቻ የኩፍር መዝሀብ እኮ ነው። ብቻ የሳተ ብቻ የክፍል የማደግ ምልክት መሰለው አንዳንዱ የሀብት ምልክት ሀብታም ሆን አሁን ድሮ ድሀ እያለን አንድ ክፍል ነበር። አሁን ነው ድሀ የሆንከው። ድሮ የኢማንና የፍቅር ሀብታም ነበር። አሁን የኢማንና የፍቅር ድሀ ሆንክ። አሁን ይሄ እኮ ነው ድህነት ማለት። ያለ ሀጂ ሙሳ ምን ይሉ ነበር? አላህ ይርሐማቸው። ሀብታም ማለት የወንድም ሀብታም የኢማን ሀብታም ነው። ፊል ቀብር ወፊል አኺራ የምታየው ሀብት ይሄ ነው። ድሀ ማለት የኢማን ድሀ የወንድም ድሀ ነው አሉ። ታዲያ ድሮ ፍቅር ይንጠባጠብ ነበር እኮ በየቤቱ ድሮ ፍቅር። አንድ ትንሽ ክፍል ናት ፍቅር። ምን አለ አንድ ወንድም እዛ ክፍል ነው፣ ያቺ እህት እዛ ክፍል ናት፣ ያኛው እዛ ክፍል ነው ይመስላል። የሆነ ዶርም ላይ የሚኖር እኮ ነው ይመስለው። በቃ ዩኒቨርሲቲ ያለ ነው። ምግብ ቀርቧል። ያው ግመሎች ይሰበስበው የለ ምግብ በቅዳ ማለት ይደውልለታል። እዛ ቤት እያለ ያለ የት ነህ? ምግብ ቀርቧል። ቤት ውስጥ ያልሆነ በላ ሄዳል፣ ጠጠባል፣ ይተኛል፣ ይወጣል። ለማዘር ነው የሚገናኙት እዛ። አንደኛ አይገናኙም ጭራሽ። እናት ወንድ ከሆነች ኋላ ሳታያቸውም እሷ ስተኛ እነሱ ይመጣሉ፣ እነሱ ሲመጡ እሷ ትተኛለች። ከዛ ሴት ወንድ ያድርገው የምንለው ለዚህ ዱዓችን ላይ